ጤና ይስጥልኝ እንደምናችሁ መዳን ነኝ። ዛሬ ካሊድ የሰጠውን ሰባተኛውን ምክንያት ከሌሎቹ በተለየ መንገድ እንመልሳለን። ባለፉት 6 ምክንያቶች ከመጽሐፍ ቅዱስና ከቁርአን ደጋግመን መልሰናል። ለማስታወስ ያህል ኢየሱስ በአፍ አውጥቶ እኔ እግዚአብሔር ነኝ አምልኩኝ አላለም። አንደኛው። ሁለተኛ ኢየሱስ ጅማሬና ፍጻሜ አለው ወይንም አልፋና ኦሜጋ አይደለም የሚል። ሶስተኛው ኢየሱስ ታይቷል፣ ስለዚህ አምላክ አይታይም፣ አምላክ አይደለም። አራተኛ ኢየሱስ መልካም አይደለም የሚል። አምስተኛ ኢየሱስ አምላኩን ወርሺፕ አድርጓል ወይንም አምልኳል፣ ጸልየዋል። ስድስተኛ ኢየሱስ ወይንም ሰን ወይንም ወልድ ከአብ ያንሳል። እነኚህ ምክንያቶች ሰጥተዋል። ለእነኚህ መልሶች ሰጥቻለሁ። ከእኔ ፌስቡክ እና የዩቲዩብ ቻናሎች መመልከት ትችላላችሁ። ነገር ግን ጥያቄና ዳዋ ወይንም እስላሚክ ፕሮፓጋንዳ ብቻ የምትወዱ ለእውነት ደንታ የሌላችሁ ከሆናችሁ ይህ የምትመለከቱት ቪዲዮ አይመለከታችሁም። ይልቅ ወደ ቤት ሂዱ ወይንም ደግሞ የራሳችሁን ቦታ ያዙና ወደፊት ለሚጠብቋችሁ 72 ሲደመር 1 ለሆኑ ደናግልት ሴቶች ዝግጅት መነቃቂያ ፕሮግራም ብታደርጉ የተሻለ ነው። ሰባተኛው ኦብጀክሽን ካሊድ ያቀረበው ጂሰስ ዲድንት ነው ዘ አንሲን፣ የታየውን የወደፊትን ወይንም ምስጢርን አያውቅም ነው ያለው። እንስማ። Jesus had no knowledge of the unseen። ኢየሱስ ክርስቶስ በሕይወት በነበረበት ዘመን በስጋ ተገልጦ በተመላለሰበት ዘመን አራቱም ወንጌላውያን እንደሚጠቅሱት ኢየሱስ ክርስቶስ የሩቅ ምስጢርን የሚያውቅ አልነበረም። አምላክ ለመሆን የሩቅ ምስጢርን ማወቅ አስፈላጊ ነው፣ ግዴታም ነው። አምላክ ለመሆን የሩቅ ምስጢርን ማወቅ አስፈላጊ ነው፣ ግዴታም ነው። ዛሬ ታክሲ ውስጥ ምን እንደሰሙኝ ታውቃላችሁ? ውሸትና ውፍረት ለባለቤቱ አይታወቅም። እኔ ይሄንን ከቁርአን ከባይብል አይደለም፣ እሱም በኋላ እንመለስበታለን። ከቁርአን ኢየሱስ የተደበቀውንና የተሰወረውን ምስጢር የሚያውቅ መሆኑን ባሳይ ዳዝ ዛት ሜክ ጂሰስ ጋድ? ይህንን ባሳይ ኢየሱስ አምላክ ነው ብላችሁ ትቀበሉናላችሁ ወይስ ትቀበላላችሁ? ሙስሊሞች እስቲ እንመልከት። የቤተሰብ ምዕራፍ የተባለው ምዕራፍ 3 ቁጥር 49 ላይ ያለውን እናንብብ። ወደ እስራኤል ልጆች መልእክተኛ አድርገው እኔን ከጌታዬ ዘንድ በታምር መጠች። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሷም እተነፍስባታለሁ፣ በአላህ ፈቃድም ወፍ ይሆናል። በአላህ ፈቃድም እውር ሆኖ የተወለደን ለምጻምንም አድናለሁ፣ ሙታን አስነሳለሁ። የምትበሉትን በቤታችሁ የምታደልቡትን ሁሉ ነግራቸዋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ታምራት አለ ይላል። ተመልከቱ። ይህ ምዕራፍ ብቻውን በቂ ኢየሱስ አምላክና ፈጣሪ መሆኑን በእስልምና ውስጥ የሚያረጋግጥ ነው። ብዙ ነገሮች አሉበት፣ ግን አንስተን ብዙ እስልምናን ከመወጫጨቅ ልተወውና ሌላ ጊዜ እመለስበታለሁ። ሙታንን አስነሳለሁ ይላል። ሙታንን የሚያስነሳው አላህ ነው ወይስ ኢየሱስ ነው? ሲምፕል ጥያቄ። ትንሣኤ አላህ ነው ወይስ ኢየሱስ ነው? ሕይወት አላህ ነው ኢየሱስ ነው? እነኚህ ሶስቶች ሙታንን ማስነሳት፣ ትንሣኤ፣ ሕይወት ከ99 ስሞቹ ወይንም ተግባራቶች መካከል የአላህ ናቸው። ከነኚህ ውስጥ 3ቱን ኢየሱስ አደርጋለሁ እያለ ነው። በአላህ ፈቃድ ወይንም አለመፍቀድ ይህንን ምንም አይገድበው፣ ምክንያቱም ማድረግ ይችላል። እኔ የአባቴን መኪና መንዳት ይችላለሁ። አባቴ የመፍቀድ ያለመፍቀድ ጉዳይ ሌላ ጥያቄ ነው። ፍቃድና መቻል ብቃት ሌላ ጥያቄ ነው። ተጨማሪ ነገር አለ፣ ግን በጣም እጅግ አደገኛ። ተመልከቱ።
ሙታን እናስነሳለሁ፣ የምትበሉትና በቤታችሁ የምታደልቡትን ሁሉ እነግራችኋለሁ። የምትበሉትና በቤታችሁ የምታደልቡትን እነግራችኋለሁ። መቼስ ሙስሊሞች በቤታችሁ ውስጥ በሬ ወይንም አሳማ ወይንም ዋቴቨር ከርከሮ እያደለባችሁ ያላችሁትን እኔ አሰላላ አሳብቅባችኋለሁ እያለ አይደለም። እስቲ ምናልባት እስቲ ተስፊሮች ምን እንደሚሉ እንመልከት። መጀመሪያ ላይ አልጀላሊን የተባለው ተስፊር ምን እንደሚል እንመልከት። እናንተ ኮምፒውተሩን ወይም ቪዲዮውን ፍሪዝ አድርጋችሁ ተመልከቱ። ምን ይላል? ወደ መጨረሻ አካባቢ ላይ I will inform you too of what things you eat and what you treasure up store in your house and what I have never seen። ምን እያለ ነው? በቤታችሁ ውስጥ የበላችሁትን፣ ያስቀመጣችሁትን፣ ስቶር ያደረጋችሁትን፣ የደበቃችሁትን፣ ያከማቻችሁትን ያላየሁትን ነገር ምን አደርጋችኋለሁ? እነግራችኋለሁ። ወፕስ ተስፊር ምን እያለ ነው? ኢየሱስ የማይታየውን ነገር፣ የደበቅነውን ነገር፣ ያላየነውን ነገር አልጀላሊን ምን ያደርጋል አለ? ያውቃል፣ ይናገራል፣ ለሰውም ኢንፎርም ያደርጋል። ዋው ይገርማል። አምላክ ለመሆን የሩቅ ሚስጥርን ማወቅ አስፈላጊ ነው፣ ግዴታም ነው። አምላክ ለመሆን የሩቅ ሚስጥርን ማወቅ አስፈላጊ ነው፣ ግዴታም ነው። ሁለተኛ ተስፊር እኒ ሁለት ምስክር አይበቃ ነው። ካሽን ተስፊር ነው። በነገራችን ላይ እነኚህን ተስፊሮች altesfir.com በተባለ ዌብሳይት ላይ ገብታችሁ ማየት ትችላላችሁ። ወደ መጨረሻ ላይ ያለውን ይውት that is in us your unseen in the way motivates and intention. ምን በቤታችሁ ውስጥ in your house that is in your house your unseen ያንተ ያልታየ ምንን ያካትታል? ሞቲቬሽንን፣ ኢንቴንሽንን። ቅድም አልጀላሊን ምንድን ነው? ማቴሪያልን ነው። የደበከውን ንብረት፣ ጤፍ፣ በቆሎ፣ የምታደልበውን አሳማ፣ ከርከሮ፣ በሬ፣ ጥጃ ሁሉን ያውቃል፣ ይናገራል ነው። ይሄ ተስፊርን ደግሞ ምንድን ነው የሚለው? በውስጣችን በልባችን ዩር አንሲን የኛ ማንነታችንን የኛ የናንተ አንሲን ነው። ይሄ ሞቲቬሽን ኢንቴንሽን የሰውን ልብ ማለት ነው። በቤታችን ውስጥ ያለውን ሞቲቬሽናችንን ኢንቴንሽናችንን ምን ያደርጋል? ያውቃል፣ ይናገራል ይላል ኢየሱስ። ሌላስ ይሄንን ማድረግ ይችላል። በነገራችን ላይ ይሄ ለበኒ እስራኤል ነው አይደለም እንደዚህ ማድረግ የቻለው። ኢየሱስ ካሊድ ባለው ምክንያት ብቻ በመነሳት ያልታየውን፣ የተደበቀውን፣ የተሰወረውን በዚህ ቁርአንና ተስፊር መሰረት ያውቃል። ስለዚህ ካሊድ ምን እያለን ነው? ኢየሱስ እግዚአብሔር ነው። ቁርአን ምን እያለን ነው? ኢየሱስ አምላክና ፈጣሪ ነው እያለን። ናይስ። አረ ሌላም ተጨማሪ ነገር አለ። ነገሩን እስቲ ጥምዝዝ ላድርገው፣ ዝግት ላድርገው፣ ቁልፍ ጫን ላድርጋችሁ፣ ፕረስ ላድርጋችሁ። እስቲ ለበኒ እስራኤል ነው አይደለም? በኒ እስራኤሎች የዛሬ 2000 ዓመት ምን ያህል እንደሆኑ ታውቃላችሁ? በዛታቸው 7 ሚሊዮን አካባቢ ይደርሳሉ። ቤት ይኖራሉ ብትሉት በአረቢያ ምድር፣ በአፍሪካ፣ በአውሮፓ ሁሉ እስከ ህንድ ድረስ በኤዥያ ድረስ ሁሉ ተበትነው የሚኖሩ ሰዎች ናቸው። በእነኛ ሁሉ ቤቱ ውስጥ በእነኛ 7 ሚሊዮን ቤቱ ውስጥ ያለውን የተደቀማቸውን፣ የተደበቀውን፣ የሚያረጉትን፣ የሚሉትን ሁሉ የሚያከሆነ በእነኛ 7 ሚሊዮን ልብ ውስጥ ያለውን ሞቲቬሽን፣ ሞቲቭ እና ኢንቴንሽን የሚያከሆነ ምን እያለን ነው? ኢየሱስ በሁሉም ስፍራ የሚገኝ ነው ማለት ነው። ምን ማለት እንደሆነ ታውቃላችሁ? ያ ከፈጣሪ አንዱ ካራክተር ነው። በሁሉም ስፍራ የሚገኝ ኦል ፕሬዘንስ የሆነ በሁሉም ስፍራ የሚገኝ። ኦፍኮርስ አላህ በሁሉም ስፍራ አይገኝም።
አርሾ ላይ ነው ያለው ተቀምጦ የሆነ ነገር ላይ፣ ግን ኢየሱስ በሁሉም ስፍራ ይገኛል። ዋው! ካሊድ ሙስሊሞች፣ ይሄ እናንተ መጽሐፍ ላይ ነው ያለው፣ እኔ ጋር ገና አልመጣሁኝም ወደ ባይብል። ስለዚህ ማንን እንቀበል? ቁርአንና ተስፊርን ወይስ የእስልምና ፕሮፓጋንዳ ወይንም ዳዋ የሚሰሩትን እንደ ካሊድ ክብሮም አይነቶችን? ማርቆስ ምዕራፍ 12 ኢየሱስ እንዳለ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ካሊድ ቁርአንክንና ተስፊርክን ስለማታቅ ስተሃል። እንደገና አጥና። እውነት እላለሁ ሙስሊሞች እንደገና አጥኑ። ይህንን ያለው ቁርአን ነው። በትክክል ተመልከቱ። ተስፊሮቻችሁን በትክክል ተመልከቱ። አሕዛብ አማልክት ሁሉ አጋንንቶች ናቸው። ኢየሱስ የታመነ ጌታ ነው። አሜን። ጥያቄና አስተያየት ካላችሁ ጻፉልኝ። በሚቀጥለው ቪዲዮ ላይ ኢየሱስ ከመጽሐፍ ቅዱስ ሁሉን ያውቃል ወይስ አያውቅም? አንድ ሁለተኛ ደግሞ አላህ የተባለው የሙስሊሞች አምላክ ሁሉን ያውቃል ወይስ አያውቅም የሚል ሁለት አጫጭር ቪዲዮዎች ይመጣለሁ። መልካም ጊዜ ይሆንላችሁ። ቻው።